እንግዲህ እንደተለመደ የሆነ የእናታችን ቤት እየገባን ነው። እቺ እናቴ ቀበሌ ቤት ውስጥ ነው የምትኖረው። ራተመና ተና ዴማ ጅራ ኮዶ ዘይዲ ከናፊ ዳኩ ፍዳፊ ጅራ አላህ ጋራ አላህ ጋራ የነው አይባል የነው ይባላል አይው የሱ ነው። አገራችን ተሰው ላይ እንቅፋት ይነሳል። ይሄ ነው ከእንጀራ በር ላይ ይነሳት አገራችን። ቤቱ ይሄ ነው ማለት ነው። አዎ ይሄ የራሳቸው ቤት ነው። የቀበሌ ነው። የቀበሌ እንደ የመንግስት ነው። ግል አለ እንዴ? በአሁኑ ሰዓት የለም። ታላህ ፍራሹም ይሄ የቱ ፍራሽ? አይ ምትራ ያይሰሉት ማድሩበት አልጋ ይሄ ነው። አዎ ሌላ ምናልባት ሌላ ሰው እናንተ ያራራው ይራራል። እኔ መቀባጠር አልችልም። ባሌ ቆርቆሶ ስላሳደገኝ ከእናት አባቴ መቀባጠር እፈራለሁ። አጥነቱን እጀለማን እንሲ አርግቱዮ እቺነታችን በሁለቱንም አይን አታይም። እንግዲህ እንደምታዩት ነው። በጣም የምታሳዝን እናት ናት። እሷን ለመርዳት ያሰባችሁ ሰዎች በዚህ ስልክ ተገናኙ። ይሄ በዚህ ምለው አላው ሁለተኛ እንዳይደገም ታሉን አናወራም። አባክያ እንደዚህ አለ ከእናት አባት በላይ ደግሞ ትዳር ነው ቆርቁፎ አሳደገኝ። ስለዚህ አባክያ ይቅርታ። እሺ ፈጣሪ ከእናንተ ጋር ይሁን። ይሄን ብሉ ጠጡ። ሌላ ጊዜም እየመጣን እርሶ እናገኛለን። በረካለህ። ስለዚህ ይቅርታ አድርጉልኝ። ከእናት አባት ደግሞ በላይ ባለው ቆርቆሮ